ሴት ልጅ ሰርታ ባመጣችው ገንዘብ ለባሏ የማካፈል ግዴታ አለባት እንዴት ላለች? ይህን ጥያቄ ባለፈው ተጠይቄ መልሼዋለሁ። ልድገምላችሁ። ሴት ልጅ በምትሰራው ገንዘብ ወይንም ባላት ገንዘብ የፈለገ ሀብታም ብትሆን ለባሏ የማካፈል ወይንም የመስጠት ግዴታ የለባትም። የፈለገ ሀብታም ብትሆን ማለት ነው። ቤት የማስተዳደር ግዴታ ያለበት ወንድ እንጂ ሴት አይደለችም። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የሆነ ሰው መጣና እስኪ ሚስቶቻችን በእኛ ላይ ካላቸው ሐቅ ነገሩን ምን ነው ብሎ ጠየቃቸው። ከዚያም እርሳቸው ምን ብለው መለሱለት? አንተ ጡዒመሃ ኢዛ ጠዒምት አሉት። ስትበላ ልታበላት አሉት። ስትበይ ልታበዩ አይደለም ያሉት፣ ስትበላ ልታበላት። ወተክሱሃ ኢዛ ክተሰይት አሉት። በምትለብስ ጊዜ ልታለብሳት። ስለዚህ ከዚህ ምን ትረዳላችሁ? የቤት ወጭ ማስተዳደር ያለበት የማብላት የማልበስ ሁሉን ነገር የማሟላት ባል ላይ እንጂ ሚስት ላይ አይደለም በፍጹም። የፈለገ ሀብታም ብትሆን ማለት ነው። መጠየቅ ካለበት በስነ ስርዓት ነው መጠየቅ ያለበት። የሆነ ጉዳይ ካለው ለምሳሌ እንዲህ አይነት ጉዳይ አለኝ፣ ለዚህ ጉዳይ ፈልጌ ነበር ትሰጪኛለሽ ብሎ መጠየቅ ይችላል። አለበለዚያ በባህላችን እንደሚታወቀው አንድ ሰው የሚስቱ እስከሆነች ድረስ በሱ ኒካ ስር እስካለች ድረስ ሰርታ የምታመጣው ገንዘብ የሱ ነው ይባላል። ላ የራሷ ነው፣ አይፈቀድም። ይሄ የኔ ኒካ ላይ ነሽና ብርሽም የምትሰሩ የኔ ነው ብሎ መቀበል አይቻልም። فإن طبن لكم عن شيء منه نفسا فكلوه إلى الله سبحانه وتعالى ወደውና ደስ ብሏቸው ከነፍሳቸው ሳይገደዱ ከሰጧችሁ የዚያኔ ተቀብላችሁ ብሉ ብሏል። ከዚያ ውጭ አምጪ በኔ ኒካ ላይ ነሽ ካላመጣሽ ፈታሻለሁ ምናምን ብሎ ይዛቱ መቀበል ከባድ ሐራም ነው። ከበላው በዚህ መንገድ ተቀብለሃት የሐራም ገንዘብ ነው። አላህ Subhanahu Wa Ta'ala እንዲሁም መልእክተኛው መሐመድ ሰለላሁ ዐለይሂ ወሰለም የማስተዳደር ግዴታ ያለበት ባል ነው ብለዋል፣ ሚስት አይደለችም። ስለዚህ የምትሰራው ብር የራሷ ነው፣ ልትቀበላት አይገባም። በስነ ስርዓት እንደተናገርኩት ለዚህ ጉዳይ አስፈልጎኝ ነበር ትሰጪኛለሽ ብሎ ይጠይቃት። ከዚያ ከሰጠችው ይቀበል። ዝቶ አስፈራርቶ ፈታሻለሁ ምናምን ብሎ ራስ መቀበል አይችልም፣ ሐራም ነው። ይህን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።